ጻድቁ አቡነ አረጋዊ የልዑል እግዚአብሔር ቤተሰቦች እንኳን ለጻድቁ አባታችን አቡነ አረጋዊ ወርሃዊ መታሰቢያ በዓል በሰላም አደረሳችሁ። ታላቅ ቃል ኪዳን የተሰጠውን የጻድቁ አባታችን ገድላቸውን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያዊ ንጉሥ በካሌብ ልጅ በአጼ ገብረ መስቀል ዘመነ መንግስት በልዩ ልዩ የዜማ ድርሰቱ ለኢትዮጵያ ብርሃንን ያበራላት ማህሌታዊ ቅዱስ ያሬድ በመንፈስ ቅዱስ እየተመራ በብቃትና በንቃት የደረሰው የስምንቱ ቅዱሳን አባቶች መሪ የሆነ ብፁዕና ቅዱስ የእግዚአብሔር አገልጋይ ፍጹም የሚሆን የአባ ዘሚካኤል በኋላም አቡነ አረጋዊ የተባለ የዚህን ዓለም ክብርና ብዕል ንቆ በትዕግስቱ ጽናት በትሩፋቱ ብዛት ያደረገውን ተአምራት የሚናገር የገድሉን ዜማ እንሆ። የአባታችን የአቡነ አረጋዊ ጸሎቱ በረከቱ ይጠብቀን። ይህ ከእንጦንስና ከመቃርስ ከጳቁሚስም የምንኩስና ወይም መንፈሳዊ ሐረግ አራተኛ ትውልድ የሆነ የአባ ዘሚካኤል ወይም የአቡነ አረጋዊ አነሳስ ወይም አመጣጡ እንዲህ ነው። ዳግመኛም ይህ የእግዚአብሔር አገልጋይ የትውልዱ ነገር እንዲህ ነው። አባቱ ከሮም ነገሥታት ወገን የሆነ ስሙ ይስሐቅ የተባለ ሲሆን የእናቱ ስም ዕድና ይባላል። ሁለቱም እውነተኞችና ታማኞች እግዚአብሔርን የሚፈሩና የሚያከብሩ ነበሩ። የመጀመሪያውን ጥበብ እግዚአብሔርን መፍራት ሕገ ኦሪትን ትምህርተ ነቢያትንና ቅዱሳት መጻሕፍትን እያስተማሩ አሳደጉት። እሱም በመንፈስ ቅዱስ ኃይል እየጸና እየበረታ ሄደ። ዕለት ዕለትም ጠዋትና ማታ ወደ ቤተ ክርስቲያን እየሄደ ጸሎት ከመጸለይ አያቋርጥም ነበር። ሚስት ያገቡለት ዘንድ ፈልገው የታላላቅ ነገሥታት ወገን የምትሆን ሚስት አጩለት። እሱ ግን ፈጽሞ እምቢ አለ። ከሕፃንነቱ ጀምሮ በመንፈስ ቅዱስ እየተቃኘ አድጓልና። ከብዙ ዘመን በኋላም አባታችን አቡነ አረጋዊ ከሮም ወደ ጽርዕ ወይም ግሪክ ሀገር ታላቁን የመንፈሳዊ ማህበር ያቋቋመ የመሰረተ የመነኮሳት ሁሉ አባት የሚሆን አባ ጳቁሚስ የሚኖርባት ደውናስ ወደምትባል ገዳም መጣ። ከገዳሙ መነኮሳትም አንዱ አገኘውና ልጅ ሆይ ከወዴት መጥተሃል? እነሆ አንተ ሕፃን እንደሆንክ እመለከትሃለሁና አለው። እሱም አመጣጤ ከሮም ነው፣ ከአባ ጳቁሚስ ዘንድ የምፈልገው ነገር አለኝና አለው። ነገሩንም በሰማ ጊዜ ያ መነኩሴ ወደ አባ ጳቁሚስ ዘንድ በእርጋታና በዝግታ ቀረበው። አባ ጳቁሚስም ባየው ጊዜ ከመንበሩ ተነስቶ በፍጹም ፍቅር አቅፎ ሳመው፣ የእግዚአብሔር ጸጋ በሱ ላይ አድሯልና። ቀጥሎም ስለምን ጉዳይ ወደ እኔ መጥተሃል አለው። እሱም እንደ አንተ እንደ አባት የመነኮስ ሆን ዘንድ መጥቻለሁ አለው። ልጅ ሆይ አንተ የንጉሥ ልጅ እንደመሆንህ መጠን የመንግሥት ወራሽ ነህና መንኩሰ ለመኖር ይቻልሃልን አለው። አባቴ ሆይ የምድር መንግሥት ኃላፊ ጠፊ ነው፣ ነገር ግን የማታልፈውን የማትጠፋውን ዘላለማዊት መንግሥት ወርስ ዘንድ እፈልጋለሁ አለው። አባ ጳቁሚስም የምንኩስና ሥራ ቀላል አይምሰልህ፣ ወደ እኔ የመጡ ብዙዎች መታገስ ተስኗቸው ተሰነካክለዋልና አለው። አባ ዘሚካኤል ወይም አቡነ አረጋዊም አባ ጳቁሚስን አባቴ ሆይ ፈተና አድርግልኝና ስራዬንም መርምረ ተረዳ ወይም ተመልከታለው። አባ ጳቁሚስም አንተው ራስን በራስ ፈትን አለውና እሱም እሺ በጎ ብሎ በገዳሙ ካሉት መነኮሳት ጋር
ለጥቂት ቀን ለፈተና ተቀመጠ። እንግዲህ አስቀድመን እንደተናገርነው የአባ ዘሚካኤል ወይም የአቡነ አረጋዊ ወደ አባ ጳቁሚስ የመምጣቱን የመድረሱን ነገርና ስለ ምንኩስናውም የጠየቀውን ቃለ መጠይቅ እናብራራ ዘንድ ይገባናል። ልጅ ሆይ እስኪ ጥቂት ተፈተን፣ መጽሐፍ ለእግዚአብሔር ተገዥ ወይም አገልጋይ ለመሆን በፈቀድክ ጊዜ አስቀድመህ ነፍስህን መርምር፣ ሰውነትህንም ለሕማምና ለችግር አዘጋጅላልና። ዳግመኛም ወርቅ በእሳት ካልተፈተነ ወርቅነቱ ስለማይታወቅ ሰውም እውነተኛነቱና ጠንካራነቱ የሚለካው የሚደርስበትን ጸዋትወ መከራ በትዕግስት ተቋቁሞ ፈተናውን ያለፈ እንደሆነ ነው አለው። ቅዱሱ አባታችን ዘሚካኤልም ቅዱሳን የፈጸሙትን ተጋድሎና ያላቸውን መንፈሳዊ ትጋት ተመልክቶ ለምንኩስና የሚያበቁትንና የሚያስፈልጉትን ሥርዓተ ትምህርት ሁሉ በፍጹም ልቦናው ተገነዘበ፣ ተማረ፣ አወቀ፣ ተረዳ፣ በማመንም ተቀበለ። አባ ጳቁሚስም ስለ ሃይማኖቱ ጽናት፣ ስለ ጠባዩና ስለ ቅንነቱ እጅግ አድርጎ ወደደው። ከዚህ በኋላ ልብሰ ምንኩስናውን አለበሰውና የአባቶችን የእንጦንስንና የአባ መቃርስን አስኬማ ወይም ቆብ የባረከ እግዚአብሔር ያንተንም አክሊል ምንኩስና ይባርክ ብሎ ባረከው። ካመነኮሰው በኋላ ስሙን ዘሚካኤል ብሎ ሰየመው። እሱም ልክ እንደ ራሱ የታመነ ልጅ ሆነለት። አባ ዘሚካኤልም ከተወለደ ጀምሮ የምንኩስና ማዕረግ እስከተቀበለበት ጊዜ ድረስ የነበረው ዘመን 14 ዓመት ነው። ከዚህ በኋላ በታላቅ ትጋት በጸሎትና በጾም ተጸመደ። በጸጥታና በእርጋታ ተቀመጠ ወይም ኖረ። እሱ የፈጣሪውን እውነተኛ ጎዳና ፈላጊ ነውና ዝናውም በየሀገሩ ሁሉ እስከ 7ቱ ሀገር እስከ ሮም ድረስ ተሰማ። ነገር ግን እኔ ደካማና ሐሳበ ውሱን ስሆን የዚህን የታላቅ ሰው የትሩፋቱን ገድል እናገር ዘንድ እንዴት ይቻለኛል? ነቢዩ ዳዊት የጻድቃን መከራቸው ፈተናቸው እጅግ ብዙ ነው ብሎ እንደተናገረ ድካሙንና ትዕግስቱን መናገር የሚቻለው ማን ነው? ትሩፋቱንና ገድሉንስ ጠንቅቆ ለመድረስ የሚቻለው ምን ልቦና ምን አንደበት ነው? ዳግመኛም ሐዋርያው ስለ ጥቂት ሥራቸው እሱ በጥፍ ይጨምርላቸዋል ሲል ተናግሯልና። አባታችን አባ ዘሚካኤል ገና በሕፃንነት ዘመኑ የምንኩስና ማዕረግ መቀበሉን በሰሙ ጊዜ የሮም ቅዱሳን ወደሱ መጡ። እነሱም የቁስጥንጥንያው አባ ሌቃኖስ፣ የሀገረ ቁስያው አባ ይምሃታ ናቸው። አባ ጽህማ ከአንጾኪያ፣ አባ ጉባ ከቄልቅያ፣ አባ አፍጼ ከእስያ፣ አባ ጰንጤሊዮን ከሮም፣ አባ አሌፍ ከቂሳሪያ። እሊህ ሁሉ አባ ጳቁሚስ ካለበት ገዳም ደረሱ። አባታችን ዘሚካኤል ወይም አቡነ አረጋዊ ወንድሞቹን ባያቸው ጊዜ ፈጽሞ ተደሰተ። ከተገናኙ በኋላ ሰላምታ ተሰጣጡ፣ እርስ በርሳቸውም ተቃቅፈው ተሳሳሙ። ከዚህ በኋላ እሊህ ወንድሞች አባ ጳቁሚስን ክቡር አባታችን ሆይ እኛንም አመንኩሰን አሉት። አባ ጳቁሚስም ልጆች ሆይ በእውኑ የምንኩስናን ቀንበር ልትሸከሙ ትችላላችሁን? አስጨናቂና ከባድም ነውና አላቸው። እነርሱም እግዚአብሔር ባንተ ጸሎት ስለሚረዳን አዎን እንችላለን፣ ወደዚች በር እንገባ ዘንድ ይህ ሕፃን መርቶ አምጥቶናልና አባት ሆይ እኛንም እንደሱ አመንኩሰን አሉት። ያን ጊዜ አባ ጳቁሚስ የምንኩስናውን አጽፍ አጎናጸፋቸውና መነኮሳቸው፣ ባረካቸውም፣ ለእያንዳንዳቸውም ስማቸውን ሰየማቸው። ከዚህ በኋላ እሊህ 8 ወንድሞች ራስን ዝቅ አድርጎ ለሌላው ክብር መስጠት፣ አርምሞና ትዕግስትን ፍጹም ገንዘብ በማድረግ
በትጋትና ያለመታከት የሥርዓተ ማኅበርን አመሰራረት ግብረ ምንኩስናን በመማር ከመምህራቸው ከአባ ጳቁሚስ ጋር ለብዙ ዓመታት ተቀመጡ። እነዚህ ወንድሞችም አባታችን ዘሚካኤል አቡነ አረጋዊ መንጋውን በጥንቃቄ እንደሚጠብቅ መልካም እረኛ ወደዚች ጎዳና ለመራህ ላንተ ታላቅ መባል ወይም ክብር ይገባሃል አሉት። ስለዚህም በሥጋዊ መጠነ ቆሙ ወይም ዕድሜው አነስተኛ ሲሆን ስለ ጥበቡ በምክሩና በእውቀቱ የልጅ አዋቂ ስለሆነ አረጋዊ ተባለ። የመንፈስ ቅዱስ የባለሟልነት ጸጋ ስላደረበት ሰውነቱ በእውቀት ተመልቷልና። አባ ጳቁሚስም የእረፍቱ ሰዓት በደረሰ ጊዜ ከመንፈሳውያን ልጆቹ አንዱን ቴዎድሮስን አስጠርቶ ጽሕሙን ያዝ በማድረግ ሥጋዬን ወይም አጽሜን ከተቀበረበት ከዚህ እንድታወጣ ወይም እንድታፈልሳለው። ለቴዎድሮስ ግን ከተቀበረበት ቦታ ወይም ወደ ሌላ ቦታ በድብቅ ወስዶ ወይም ማዛውሮ እንዲቀብረው ያዘዘው መስሎት ነበር። ሌላም ብዙ ነገር ነግሮት በገዳም ውስጥ የሚኖሩትን አሃው መነኮሳት በማኅበሩ ሕግና ሥርዓት መሠረት ይጠብቃቸውና ያስተዳድራቸው ዘንድ አዘዘው። ቴዎድሮስም አባቴ ሆይ መልካም ነው፣ ያዘዝከኝን ሁሉ ፈጽማለሁ። ነገር ግን በሥርዓትህና በሕግህ ያጸናኝ ዘንድ ስለ እኔ ወደ ፈጣሪ ጸልይልኝ አለው። አባ ጳቁሚስም ልጅ ሆይ እምነት ይኑርህ ብቻ እንጂ ሁሉ ይደረግልሃል አለው። በዚህን ጊዜ ሰውነቱ ለእግዚአብሔር ስትገዛና ስታገለግል ከኖረች በኋላ በጽርህ ወይም በግሪክ ሀገር በግንቦት 12 ቀን በእግዚአብሔር ቸርነት ቅድስት ነፍሱ ከሥጋው ተለየች። ከዚህ በኋላ አባ ቴዎድሮስና አባ አርሴ በአባ ጳቁሚስ ፈንታ የገዳማቱ አስተዳዳሪ አድርገው ሾሟቸው። ይልቁንም አባ ቴዎድሮስን በጣም ወደዱት። እሱ በእነሱ ዘንድ ታማኝነት ያለውና የቃሉ አነጋገር ወይም የትምህርቱ ጣዕም የብዙዎችን ሰውነት ታረካለችና። ስለዚህም ወንድሞች መነኮሳት በጣም ተደሰቱ። እንደ አባታቸው ወይም እንደ መምህራቸው ሕግና ሥርዓት የገዳሙን ሥርዓት ማኅበር መጠበቅ ወይም ማስተዳደር የሚችል መልካም እረኛ ወይም አስተዳዳሪ አግኝተዋልና። አባ ቴዎድሮስም የሊህን የስምንቱን ቅዱሳን ወንድሞች የእርስ በርስ መዋደድና የጽድቃቸውን ሥርዓት ተመልክቶ እጅግ ተደሰተ። ይልቁንም ብፁዕ አባታችን ዘሚካኤል አቡነ አረጋዊ ፈጽሞ ወደደው። ከቀድሞ ጀምሮ የእሱን ስነ ምግባር ያውቅ ነበርና። ስለዚህም እንደ ልማዱ ከነሱ ጋር በጾምና በጸሎት ተባብሮ ለመኖር ፈለገ። ከዚያም የአባታችን የአቡነ አረጋዊ እናት ንግሥት ዕድና የልጇን ዜና ሰምተው ወደሱ መጣች። ስለ እሷም እናት ንግሥት ዕድና መጥታለችና ና እንሂድ ሰላም በላት አሉት። እሱም ስለ ክርስቶስ ስል ከእሷ ከእናት የተለይቻለሁና ፈጽሞ አልሄድም አላቸው። አባ ቴዎድሮስም ፈጥነህ ወደ እናትህ ሂድ እንጂ ስለ አንተ ከሩቅ ሀገር መጥታለችና አለው። አባ ቴዎድሮስንም ጌታ ኢየሱስን እነሆ እናትህና ወንድሞቼ በውጭ ቆመው ይፈልጉሃል ባሉት ጊዜ የሰማይ አባቴን ፈቃድ ከሚፈጽሙ በስተቀር እናቴስ ወንድሞቼስ እህቶቼስ እነማን ናቸው ሲል በቅዱስ ወንጌል የተናገረውን አልሰማህምን? ስለሆነም ለመሄድ አልችልም አለው። እናቱ ንግሥት ዕድናም ልጅ ሆይ 9 ወር የተሸከመችን ማኅፀኔን ወተት አጥብተው ያሳደጉ ጡቶቼን አስብ። ስለ ኃጢአት ያትናቀኝ አታቃለኝ። ልጅ ሆይ ለአንድ ጊዜ ፊትህን ታሳየኝ ዘንድ ወደ ራሴ ርስቱ አድርጎ በመረጠ በፈጣሪ አማጽናለሁ ስትላከችበት። ወንድሞች መነኮሳትም አባታችን ሆይ ይህንን ሳታደርግ ክብሯንና ብልጽግናዋን ትታ ወደ አንተ የመጣችውን በእናትህ ላይ ልብህን አታስጨክን። ከጎዳናው ርቀት የተነሳ ያገኛትን ድካምና
ከሰውነቷ የወረደውን ወዝ ወይም ላብ አስብ። ይህን በማለት አጥብቀው ለመኑት። በዚህ ጊዜ ፈጥኖ በሩጫ ወደ እናቱ ሄደና ከተገናኙ በኋላ እናቴ ሆይ ከዚህ ምን አምጥቶሻል አላት። እናቱም እኔም እንዳንተ አልባሰ ምንኩስና ጎናጸፍ ዘንድ መጥቻለሁ አለችው። እሱም እናቱ መነኩሳለሁ በማለት በተናገረችው አነጋገር እጅግ ተደሰተ። ፈጥኖም ወደ ገዳሙ ገባና ለአባ ቴዎድሮስ ነገረው። ከዚህ በኋላ አመንኩሰው ልብሰ ምንኩስናን አጎናጽፈው ከቅዱሱ ከአባ ቴዎድሮስ እናት ጋር አስቀመጧት። የአባ ቴዎድሮስ እናት አስቀድማ መንኩሳ በገዳሙ ውስጥ ካሉ የሴት መነኮሳት ጋራ ከዚያ ትኖር ነበርና፣ የአባ ጳቁሚስ እህትም እንደዚሁ መንኩሳ ከወንዶች መነኮሳት ገዳም ትንሽ ራቅ ብሎ ከሚገኝ የሴት ገዳም የእህቶች መነኮሳት አስተዳዳሪ ሆና ከዚያ አለች። እሷም ለብዙዎች መነኮሳት እንደ እናት ሆና ትኖር ነበር። አባ ቴዎድሮስም በሴት ገዳም ለሚኖሩ ለእህቶች መነኮሳት እግዚአብሔርን የሚፈራ አረጋዊ ወይም ሽማግሌ የሆነ ስሙ ጴጥሮስ የተባለ ሰው ሾመላቸው። እሱ በአዋቂነቱና በአስተዋይነቱ እጅግ የከበረ ነውና። በገዳም ውስጥ ከሚገኙ መነኮሳት መካከል እናቷ ወይም እህቷ ወይም ከዘመዶቿ ወገን ቢመጣ ከሽማግሌ ከጴጥሮስ ጋር ልከው ከዘመዶቿ ጋር እንድትገናኝ ያደርጋሉ። በዚህ ጊዜ ይህች የአባታችን የአቡነ አረጋዊ እናት ከገዳሙ መነኮሳት ዘንድ ልዩ ልዩ መንፈሳዊ ትምህርቶችን ስትማር ቆየች። እግዚአብሔርንም በፍጹም ልቦና የምትወድ ሆነች። እንደዚሁ ሁሉ አባታችን አቡነ አረጋዊ በገዳሙ ውስጥ እግዚአብሔርን ሲያገለግል በቆየበት ጊዜ ሁሉ ለገዳሙ ቤተ ማህበር የሚላክበት ጊዜ አለ። ለመምህሩ ለቅዱስ አባ ቴዎድሮስም የሚላክበት ጊዜ አለ። በበጎ ሥራ እየበለጸገ ብዙውን ነገር በመተውና በማገልገል በጾምና በጸሎት የተማራቸውንና የሚያውቃቸውን ወደ ጽድቅ ጎዳና የምትመራቸውን መንፈሳዊ መመሪያዎችን ሁሉ ለወንድሞቹ ያስረዳ ነበር። እሊህም ወንድሞች መነኮሳት ከአባ ቴዎድሮስ ዘንድ ለ7 ዓመታት ያህል ተቀመጡ። በዚያ ጊዜ ግን ገሪማ የተባለ አባ ይስሐቅ ከነሱ ጋር አልነበረም። ከዚህ በኋላ እነዚህ ወንድሞች ወደ ሀገራቸው ተመልሰው ይሄዱ ዘንድ ፈልገው አባታቸው አባ ቴዎድሮስንና አባ አርሴስዮን ስንብት ጠየቁ። በማህበሩ ገዳም የሚኖሩ ከተወደዱ ወንድሞቻቸው ጋርም ተሰነባበቱ። እነሱም በእግዚአብሔር የፍቅር አንድነት ሸኟቸው። ከትውልድ ሀገራቸው ሮም ከደረሱ በኋላ ብዙ ድንቅ ተአምራትን እያደረጉ በቀኖና በጾምና በጸሎት በብዙ ትጋት በዚያች ሀገር ለጥቂት ጊዜ ተቀመጡ። ሀገራቸው ሮማም ከቅዱሳን አባቶቻቸው ዘንድ በተማሩት ትምህርት ወደ ቀናች ሃይማኖት መለሷት። ዳግመኛም በምድረ አዜብ ደቡብ ብሔረ ኢትዮጵያ የሚኖሩ ሰዎች ደጋጎችና መታሰቢያዋን የሚያደርጉ ነገስታቶቻቸው ሃይማኖታቸው የቀና ስለመሆናቸው ጌታችን ኢየሱስ ክርስቶስ ለእመቤታችን ለድንግል ማርያም አስራት ይሆኗት ዘንድ በቃል ኪዳን እንደሰጣት በቅዱሳት መጻሕፍት አግኝተው ተረዱ። ይህ አባታችን አረጋዊም የቀናች ሃይማኖትን ቃል ያለ ድካምና ያለ ስንፍና ለሁሉ ያስተምር ነበር። እሱ በመለኮት ፄውነት የጣፈጠ ነውና፣ ይልቁንም የማስተማር ጥበብና ዕውቀት የሐሳብ ጥልቀት ያለው ከመሆኑ የተነሳ የሚናገራቸው ቃላት ሁሉ የጣሙ የጣፈጡ ናቸው። ዓይኖቹ በትክክል ይመለከታሉ፣ ጆሮቹ ነቅተው ተግተው ይሰማሉ። ስለዚህም ሕዝቡ ሁሉ በሱ ቃል ለማመን በሱ ጎዳና ለመመራት አጥብቆ ይፈልጋል። እሱ ከራሱ ይልቅ ለብዙሃኑ ያስባልና። በዚያን ጊዜ አምላክን በወለደች በእመቤታችን በድንግል ማርያም ጌታችን አስራት አድርጎ በሰጣት በዚያች አገር በኢትዮጵያ ፍቅር ልቡ ነደደ።
ከዚህ በኋላ ማንም ሰው ሳያውቅና ሳያየው ከሁለቱ ደቀ መዛሙርቶቹ ጋር በሌሊት ወጥቶ ሄደ። ቅዱስ ሚካኤል እየመራውና በክንፉ ተሸክሞት በዘመኑ ባሉት ንጉሱና ጳጳሱ ካሉበት አክሱም ከተማ ደረሰ። ያለ መምህራንና ያለ አስተማሪ ያመነች ዝችን ሀገር እምነቷንና የሥነ ሥርዓቷን ሁኔታ ተመለከተ። በዚያም ጥቂት ቀን ከተቀመጠ በኋላ ፈጥኖ ወደ ሮም ሄደ። በኢትዮጵያ በዓይኑ የተመለከተውን በጆሮ የሰማውን ሁሉ በዚያ ላሉ ወንድሞቹ ነገራቸው። ወንድሞቹም ከአንደበቱ ይህንን ቃል በሰሙ ጊዜ ፈጽመው ተደሰቱ። እርስ በርሳቸው እኛም ወደዚች ሀገር መሄድ አለብን ተባባሉ። የእነዚህ ቅዱሳን ልብ በክርስቶስ ሃይማኖት የእሳት ወላፈን ተቃጥሏልና ያላቸውን የመገልገያ ዕቃ ይዘው ከታቦቶቻቸው ከካህናቶቻቸው ጋራ ከነዋየ ቅድሳትና ከመጻሕፍቶቻቸው ጋራ እንዲሁም ከመሰል ወገኖቻቸው ጋር ሆነው ፈጥነው መጥተው አስቀድሞ መንገዷን በሚያውቃት በአባታችን በአቡነ አረጋዊ መሪነት ንጉሱና ጳጳሱ ካሉበት አክሱም ከተማ ደረሱ። ንጉሱና ጳጳሱም እሊህን ቅዱሳን በተመለከቱ ጊዜ ፈጽመው ተደሰቱ። ስላመጣጣቸውም ሁኔታ በጣም አደነቁ። ይልቁንም ስለ ምግባራቸውና ስለ ሃይማኖታቸውም እጅግ አድርገው ወደዷቸው። የእነዚህም ቅዱሳን ያመጣጣቸው ወይም የመጡበት ዘመን ከኢትዮጵያ ነገሥታት አብርሃና አጽብሃ ጀምሮ 6ኛ ንጉሥ የነበረ የሰዓልደባ ልጅ አልአሜዳ በነገሰ በ5ኛው ዓመት ላይ ነው። እሊህም ቅዱሳን በዚያው በመጡበት ዘመን በሮም ንጉሥ በሚገኘው ወንድማቸው ከይስሐቅ ዘንድ ላኩበት። የቅርብ ወንድማቸው ከመሆኑ በላይ እነሱ በጣም ይወዱት ነበርና የነገሥታት ወገን እንደመሆናቸው መጠን አባታችን አቡነ አረጋዊ ለአባታችን ለይስሐቅ የእህት ልጅ ነው። መልእክቱም እንደደረሰው 7 ዓመት በሮም ከነገሰ በኋላ መንግስቱን ትቶ በሌሊት ተነስቶ ወጣ። መልአኩ ቅዱስ ገብርኤል ተገለጸለትና ብርሃናዊ በሆነ ክንፉ ተሸክሞ ቅዱሳን ወንድሞቹ ተሰብስበው ከሚገኙበት ከአክሱም ከተማ ከቀኑ 7 ሰዓት አደረሰው። ወንድሞቹም ባዩት ጊዜ ፈጽመው ተደሰቱ። አንገት ለአንገት ተቃቅፈው ተሳሳሙ። መሪር የሆነ የናፍቆት ለቅሶም አለቀሱ። ስለዚህም እሊህ ወንድሞች አቤቱ በቸርነት ሁሉ ጊዜ ለምሰበስበን ለጌትነት ምስጋና ለመንግስት ክብር ይገባል እያሉ በአንድነት እግዚአብሔርን አመሰገኑት። በዚያን ጊዜ እንደነሱ አመነኮሰቱና አስኬማ ከጫኑበት በኋላ በአንዲት የጸሎት ቤት በአንድነት ሆነው ለጸሎት ተጠመዱ። ንጉሱና ጳጳሱም ስነ ምግባራቸውን በተመለከቱና ያነጋገራቸውን ቅልጥፍና የቃላቶቻቸውን ለዛና መዓዛ ባዩ ጊዜ ፈጽሞ አከበሯቸው። ብዙ ድንቅ ተአምራትን እያደረጉ ቆዩ። የሰማይ መላእክትም ዘወትር ባለመለየት ይጎበኟቸው ነበር። ጌታችን ኢየሱስ ክርስቶስ ዘወትር እየተገለጸ ይጎበኛቸዋል። በጸሎታቸው ሙት ያስነሳሉ፣ ለምጽ ያነጻሉ፣ አጋንንትን ያወጣሉ፣ እውር ያበራሉ። ለእያንዳንዳቸው የሃይማኖታቸው ኃይልን አሳዩ። ከነሱ መካከል ተራራ ያፈለሱ አሉ፣ ባህሩን ከፍለው ደረቅ መንገድ የከፈቱ አሉ። ጠዋት ዘርተው ማታ የሚሰበስቡ ወይም የሚያጭዱ አሉ። የኢትዮጵያ ምድር በእነዚህ ቅዱሳን ኪደተ እግር ተቀደሰች። በውስጧም በመመላለሳቸው አውራጃዎቿና አደባባዮቿ ሁሉ ተቀደሱ። እነዚህ ቅዱሳን ወደ ኢትዮጵያ በመግባታቸው መዓዛ ትምህርታቸው በየአውራጃቸው ተሰራጨ። የእምነታቸው መሰረትንም አጸኑ። ጸሎታቸውና በረከታቸው የትሩፋታቸው ዋጋ የጻድቁ አባታችን አቡነ አረጋዊ በረከት ረድኤት ቃል ኪዳናቸው ይህንን ከሰማን ከሁላችንም ጋር ይሁን፣ አሜን። የልዑል እግዚአብሔር ቤተሰቦች፣ የመዝገበ ቅዱሳን ተከታታዮች ይህንን መንፈሳዊ ቻናል
ቪዲዮውን ላይክ፣ ሰብስክራይብ፣ ሐሳብ አስተያየታችሁን ማንኛውም ለመንፈሳዊ አገልግሎት ኮመንት ላይ መጻፍ የምትችሉ መሆኑን እንገልጻለን። በማህበራችን መንፈሳዊ ጉዞ አዘጋጅተናልና ከአዲስ አበባ ወደ ጅሩ ቅድስት አርሴማ ሐምሌ 30 በዛውም ሱባኤ መያዝ የምትፈልጉ በማህበራችን የተመቻቸ አዳራሽ አለና ከወዲሁ በስልክ ቁጥራችን ደውላችሁ መመዝገብ የምትችሉ መሆኑን እንገልጻለን። ስልክ ቁጥራችን በስክሪኑ ላይ ያገኙታል። አቅራቢና አዘጋጅ ዲያቆን ቤተ ማርያም